እኔ ካፍላ ፍቅር አልወጣሁም። እዚህ ዱባይ የመጣሁት በግል ስራ ምክንያት ነው። በግል ጉዳይ ነው። እሱን አስተካክዬ ጨርሼ ወደ አፍላ ፍቅር የምንመለስ ይሆናልና በቅርቡ መለሳለሁ። እስከዛው ግን በትዕግስት ጠብቁ ጋይስ። እኔ ካፍላ ፍቅር አልወጣሁም። የወጣሁበትም ምን ምክንያት የለም። ስቶሪም የሚያስወጣ አይነት አይደለም። በቅርቡ መለሳለሁ። በዚህ አካውንት ፖስት የተደረገ ቪዲዮ ላይ የገባችሁ ኮፒ ሊንክ አድርጉት ጋይስ። ፒ ላይ ባለው አካውንት ያረዳ ልጆች። ኦኬ ሌትስ ጎ። በፍቅራችን መነሻ በየወሰኝ ነበር አልወድም በሷና ባይኔ አልወድም ሲነቁብኝ እሷን ህመሜን ነሳ ህመሜን እሷን ተዋት ለኔ እስቲ ክላስ ውስጥ የትኞቹ ናችሁ ዱርዬ፣ ቁጡ፣ ጎበዝ፣ አስቀዋጭ፣ ጉረኛ፣ ተወዳጅ፣ አፍቃሪ፣ ቀብራራ፣ ዝምተኛ? እስኪ ኮሜንት ላይ አስቀምጡልኝ። እማዬ ውረጅ እንጂ ከዛፍ ላይ አልወርድም። ዛፍ ላይ ብቻ እኮ 15 ቀን ሞላሽ አይርብሽም እንዴ? 40 ቀንና 40 ሌሊት ነው መቀመጠው። ጉሬዛ ላይ የትም ዛፍ ላይ እያደረ ቅጠል እየበላ አዳሩ እንጨት ላይ ቀለቡ ቅጠል ላይ ሆኖ ሞገሱ እንዴት እንደሚያምር ሰው በምግብ ብቻ አይኖርም። ልቤ አንቺን ወዶ አይቀርም በባዶ ታድሎሻል አንቺን ውዴ ነያ ነይ ላንቺው ብዬ መጣውን ቸኩዬ ሌላ ሁሉን ትቼ አይኖችሽ አይኖቼ ይነጋገራሉ ልብሽም ከልቤ